የዓለም አቀፉ ጤና ድርጅት WHO የሚያመጣቸውንም ነገሮች አስቀመጠ። ብቸኝነት ጭንቀት ያመጣል አለ። ሪፖርቱን ማንበብ የሚፈልጉ from loneliness to social connection የሚል ነው ርዕሱ ሪፖርቱ። እና ጭንቀት ያመጣል፣ ዲፕሬሽን ድብርት ያመጣል፣ ካርዲዮቫስኩላር ዲዚዝ የልብ በሽታዎች ያመጣል። በጣም ብቸኛ ሰዎች በልብ በሽታ ሊጠቁ ይችላሉ። ዲሜንሺያ የሚባለው በአጠቃላይ ከመርሳት ጋር የተያዘው በስሩና አልዛይመርስ አሉ፣ እንደሱ ያመጣል። የአእምሮ ህመምን ያመጣል እና ያለ እድሜ መሞትን ያመጣል ብለው እንደውም ቁጥር አስቀምጠዋል። ቁጥሩ ስለሚከብድ ነው። እድሜ ያሳጥራል ብቸኝነት ብሎ WHO ነው ይሄንን ያደረገው። የሃርቫርድ ግራጁዌት ስኩል ደግሞ ኤፒደሚክ ብሎታል። ወረርሽኝ በጣም ችግሩ እየሰፋ እየባሰ ነው የሚሄደው በዓለም ዙሪያና እየባሰ ስለሚመጣ ኤፒደሚክ ወይም ወረርሽኝ ብሎታል። በፍጥነት እየተሰራጨ ያለ ወረርሽኝ ብሎታል። እንግዲህ ይህን የሚለው ሃርቫርድ ነው። ስለዚህ ከባድ ችግር ነው፣ ዓለም አቀፍ ችግር ነው፣ የብዙ ተመልካቾቻችንም ችግር ነው። ለዚህ ነው የምናየው። በጣም ዶክተር፣ አንዳንድ ጊዜ ሰዎች ስለ ብቸኝነት ስናነሳ እኔም ተሰምቶኝ የሚያውቅ ስሜት ነው። ሰው ስናጣ በጣም ይሰማናል ብቸኝነት። አንዳንዴ ደግሞ በሰዎች ተከበንም ብቸኝነት ይሰማናል። አንዳንድ ሰው ቤተሰቡ መሃል ሆኖ እናት አለ፣ አባት አለ፣ እህት ወንድም አለ፣ ምናልባት የትዳር አጋር የፍቅር አጋር ስለሌለው ብቻ በጣም ብቸኝነት ይሰማዋል። አንዳንድ ሰው ደግሞ አግብቶ ቤተሰብ እያለው ሁሉም ሰው አጠገቡ ሆኖም ደግሞ ብቸኝነት የሚሰማው ሰው አለና አሁን በቀጣይ እስኪ ስለ ብቸኝነት ምክንያቶች እናንሳ። ታዲያ ሰዎች ብቸኝነት የሚሰማቸው በምን ምክንያት ነው ዶክተር? አሁን የተናገርሽው ነገር በጣም ኢምፖርታንት ነው። ምክንያቱም ቤተሰብ እያለ ብቸኝነት ሊሰማቸው ይችላል። ፍቅረኛ እያለ፣ የትዳር አጋር እያለ፣ ልጆች እያሉ በብዙ ሰዎች ተከበው ይሄ ሎንሊነስ ኢሞሽን ስለሆነ ችግር ሊሰማቸው ይችላል። ያ ሊሰማቸው ይችላል። ሃርቫርድ ያስቀመጠውን ምክንያቶች እንያቸው። አንደኛ ያስቀመጠው ለብቸኝነት እየሰፋ ለመምጣት ኢንዲቪጁዋሊዝም የሚባለው ነገር ማለት የሰዎች የላይፍ ስታይል እየተቀየረ መምጣት። ኢንዲቪጁዋሊዝም ማለት ሰዎች በቃ የራስህን ኑሮ ኑር፣ ግለኝነት ኤግዛክትሊ ግለኝነት ኢትዮጵያ ውስጥ ሁሉ ከሆነ እየተለወጠ መጥቷል። የራስሽ አፓርትመንት፣ የራስሽ ኮንዶሚኒየም፣ የራስሽ ሾፒንግ፣ የራስሽ ምግብ፣ ከዛ ለብቻ የመኖርና እሱን ደግሞ የመውደድ ቴንደንሲ፣ ኢንዲቪጁዋሊዝምን የመውደድ ግለኝነትን የመውደድ ቴንደንሲ ብቸኝነትን እያስፋፋ ነው። አንዱ ምክንያት እየሰፋ የመጣበት ምክንያት ይሄ ነው። ሁለተኛው ቴክኖሎጂ ነው። ቴክኖሎጂ ስልክ ለምሳሌ አንድ የት እንዳነበብኩት አላስታውስም። አንድ ሰው ኤክስፐሪመንት ሲሰራ ባቡር ውስጥ ገባና ለንደን ውስጥ ነው ሽጉጥ አወጣ። አርቲፊሻል ሽጉጥ ነው ግን ሽጉጥ አወጥቶ ሰው ሙሉ አለ ባቡር ውስጥ እንደዚህ ሽጉጡን ይዞታል። ለተወሰኑ ደቂቃዎች ማንም አላየው። ማንም አቆጠረ ደቂቃ ሁሉም ስልኩ ላይ ያቀርቅሯል። ከዛ ማንም አላየው። ለተወሰነ ቆይቶ ነው ሲያዩት እንትን ኤክስፐሪመንት ነው አላቸው። ስለዚህ አሁን ቤተሰብ ውስጥ ለምሳሌ ቤተሰብ ቁጭ ብሎ ሁሉም ስልኩ ላይ ያቀርቅሮ ከፍተኛ ብቸኝነት አለ። አንዱ ደግሞ ሁለተኛው ደግሞ ለብቸኝነት መስፋፋት ምክንያት ይሄ ነው። ሶስተኛው የሥራ ብዛት፣ ረጅም ሰዓት መስራት ወይም 2-3 ስራ መስራት በውጭ ላሉት እሱ ብቸኝነትን ይጨምራል ብለዋል ሃርቫርዶች። አራተኛ በተለያየ ምክንያት ከቤተሰብ ጋር በቂ ጊዜ ሆን ብሎ በቂ ጊዜ አለመውሰድ፣ በቃ ቤተሰብን ኔግሌክት ማድረግ፣ አስፈላጊ እንዳልሆነ ከልጆች ጋር መጫወት፣ ልጆችን ማስጠናት፣ ከሚስት ጋር ጊዜ ማሳለፍ እሱን እንዳስፈላጊ እንዳልሆነ እየተቻለ ማለት ነው። እየተቻለ አያረጉትም። ቤት ገብቶ ቁጭ ብሎ ኪችን ውስጥ ከሚስቱ ጋር ለማውራት ፈቃደኛ አይደለም። ከልጆቹ ጋር ለማውራት ፈቃደኛ አይደለም። ማታ ገብቶ እንዴት አመሻች፣ ያኛው እንዴት ሆነ፣ ውጤት እንዴት ነበር ምናምን ብሎ በመግባት ከዛ ግን ራሱ በብቸኝነት ይቀጣል። ከሚስቱ ጋር ከልጆቹ ጋር ቢያወራ ግን ያ ይሰበር ነበረ። አምስተኛው ሃይማኖት አለመኖር። ይሄ እኔ አይደለሁም ያልኩት፣ ሃርቫርድ ዩኒቨርሲቲ ነው ያለው ግራጁዌት ስኩል። ለምንድን ነው ሃይማኖት አለመኖር ብቸኛ የሚያደርገው? ሃይማኖት ሲኖርሽ ሙስሊም ከሆንሽ ሞስክ ትሄጃለሽ፣ መስጊድ ይሄዳል፣ እዛ ጋር ሰው ይገናኛል።
ከፈጣሪ ጋር ብቻ ሳይሆን እርስ በርሱ ይገናኛል። በጣም ቤተክርስቲያን ከሄድሽ የተዋህዶ ልጅ ወይም ካቶሊክ ከሆንሽ ቤተክርስቲያን ስትሄጂ ከሰዎች ጋር ትገናኛለሽ። ወንጌላውያን አማኝም ከሆንሽ እንደዚሁ ከሰዎች ጋር ትገናኛለሽ። በዚህ ላይ ባይብል ስተዲ አለ፣ የቤት ህብረት አለ ወንጌላውያን ጋር አይደል? እሱ ያገናኛል። ከሱ ሰው ሲሸሽ በጣም ብቸኝነት ያጠቃዋል ብለው እነዚህን ምክንያቶች አስቀምጠዋል። እንግዲህ ዶክተር ብዙ ጊዜ እኔም ሰማለሁኝ ሰዎች በተለይ ደግሞ ሁሉ ነገር ሞልቷቸው አሁን ለምን ያልናቸው አሉ ቤተሰብም የፍቅር አጋርም የስራ ባልደረባም ሁሉም ሰው ሞልቶት በጣም ብቸኝነት የሚሰማው ሰው ምናልባት ከፈጣሪ ጋር ከእምነቱ ጋር ያለውን ነገር ቼክ ያደርግ የሚል ነገር እንደ ኮሜንትም ላይ የተለያዩ ሰዎችም ሐሳብ ሲሰጡበት እመለከታለሁና ይሄ ትልቅም መልእክት ይሆናል ብዬ አስባለሁ። ስለዚህ የብቸኝነት ምክንያቶችን ከተመለከትን ቀጣይ ደግሞ እስኪ አይነቶቹን ደግሞ እንመልከት። ብቸኝነት አይነት አለው ወይ? አዎ ብዙ አይነቶች አሉት እና የተወሰኑትን እናንሳ። እሺ የመጀመሪያው ሲቹዌሽናል ሎንሊነስ ይባላል። ሲቹዌሽናል ሎንሊነስ ማለት በሁኔታዎች ላይ የተመሰረተ ነው። ለምሳሌ ሰፈር ስትቀይሪ እዚህ ጋር የለመድሻቸው ሰዎች ነበሩ፣ እዛ ጋር አዲስ ነው፣ ብቸኛ ትሆኛለሽ። ቅድም እንዳልሽው ዩኒቨርሲቲ ስትገቢ፣ አዲስ ትምህርት ቤት ስትገቢ፣ አዲስ ሀገር ስትሄጂ እነዚህ ሁኔታዎች የሚያመጡት ብቸኝነት ይባላል። የመጀመሪያው አሁን የዛሬ ዓመት አካባቢ ቢሮ ቀይሬያለሁና እዛኛው ቢሮ ጋር ሴምስ የነበረኝ ቢሮ ጋር የነበሩ ወዳጆቼን ሚስ አደረኳቸው በጣም። ዶክተር እንዴት አደርክ የሚለኝ ሱልጣን የሚባል ወዳጅ አለ፣ የጥበቃዎች አለቃ ነው። እና ዶክተር እንዴት አደርክ ጮክ ብሎ ነው የሚያወራው። እሱ ነበረ። መኪና የሚያጥብልኝ ወዳጅ ነበረኝ ዘገይ የሚባል፣ እሱን ሚስ አደረኩት። ቢሮ ቡና አምጥታ ከዛ በዛው ቁጭ ብላ ትንሽ ቆም ብላ ወሬ የምታወራልኝ ነበረች ሜሮን የምትባል፣ እሷን ሚስ አደረኳት። ቢሮ ደግሞ የምታስተካከልልኝ ደግሞ አበቡ የምትባል ወዳጅ ነበረች፣ እሷን ሚስ አደረኳት። እዛች ጋር ቁጭ ብሎ ልብስ የሚሰፋ ልጅ አለ፣ እሱን አጣሁት። ተሾመ የሚባል ወዳጅ ነበረኝ። ከዛ ደግሞ እዛ ጋር ድርጅት አለ፣ የድርጅቱ ሹፌሮች አሉ። ሁሌ እኔ ስመጣ ፓርኪንግ ካጣሁ መኪናቸውን አንስተው ለእኔ ቦታ ሰጥተውኝ እነሱ ወስደው መንገድ ላይ የሚያቆሙ ወዳጆች ነበሩኝ። ግን አሁን ቢሮ ስቀይር ምንድነው የሆነው? እነዚህን ሰዎች ሙሉ ሉዝ አደረኳቸው። ከዛ ያው ሲቹዌሽናል ሎንሊነስ ይባላል። ቦታ ወይም ሰፈር ስትቀይሪ የሚመጣ ብቸኝነት ነው። ሁለተኛው የልዩነት ብቸኝነት፣ አም ዲፍረንት ከመሆን አም ዲፍረንት ከማለት የሚመጣ ብቸኝነት ነው። ለምሳሌ አንድ አይነት ሃይማኖት ያላቸው ሰዎች ሆነው አንቺ የተለየ ሃይማኖት ሲኖርሽ መስሪያ ቤት ውስጥ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ብቸኝነት ይሰማሽ። ወይም ደግሞ ተመሳሳይ የትምህርት ደረጃ ኖሯቸው እሷ ያልተማረች ከሆነች ብቸኝነት ይሰማታል። ወይ ደግሞ ግሩፑ በሙሉ ባለሀብት ይሆንና የሚወራው ስለ ሚሊየንስ ነው፣ እሱ ብቸኝነት ሊሰማው ይችላል። ስለዚህ ሁለተኛው ይሄ ነው፣ ከመለየት የተነሳ የሚመጣ ነው። ሶስተኛው ብቸኝነት አይነት አንትረስትወርዚ ፍሬንድስ ሎንሊነስ ይባላል። ሊታመኑ የማይችሉ ጓደኞች ብቸኝነት ማለት ነው። ጓደኞችሽ ናቸው፣ ትጫወታላችሁ፣ ትስቃላችሁ፣ ትቀልዳላችሁ፣ ሚስጥር ግን ልትነግሪያቸው አትችይም። ይሄ የሚያመጣው ብቸኝነት። የልብሽን አታወሪላቸውም፣ ሚስጥርሽን ግን አትነግሪያቸውም። መጫወት ነው፣ መሳቅ ነው፣ አብሮ መብላት መጠጣት ነው። ከዛ ግን ሚስጥር ግን አይነገራቸው። አሁን ላይ ያለው አብዛኛው ጓደኝነት ማለት ነው። አብዛኛው እንዲህ ነው። ብዙ ነው የማየው፣ እንደዛ ነው አይደለ? ስለዚህ አሁን ይሄ ብቸኛ ያደርግሻል። ጓደኞች አሉሽ ግን ብቸኛ ነሽ። ብዙ ጓደኞች አሉሽ፣ የልብሽን የምታወሪላት ጓደኛ እስከሌለችሽ ድረስ ግን ብቸኝነት ያጠቃሻል። አራተኛው የሶልሜት አለመኖር ብቸኝነት ነው። ወይም ደግሞ ስዊት ሃርት አለመኖር ሎንሊነስ ይባላል። ማለት ያው እግዚአብሔር የደነገገው አይደል? ወይ በትዳር ስትሆኚ፣ ጮኛ ስትኖር፣ ጮኛ ሲኖርሽ
አጠገብሽ ሰው ሲኖር ያለው ኮምፈርት አለ በጣም። ከዛ ግን ብቻሽን ስትሆኚ ግን የሆነ ቴክስት የምትጽፍልሽ ሴት ትፈልጊያለሽ። ማይ ላቭ ምናምን እንደዛ ስዊት ሃርት ምናምን ጉድ ሞርኒንግ ጉድ ሞርኒንግ አይደል? ይሄ ቀይ ልብ ምልክት ኢሞጂዎች አበባ፣ ቀይ አበባ እንደሱ መላላክ ሰዎች ይፈልጋሉ። ደግሞ ጥሩ ነው ካለ ከእግዚአብሔር ዘንድ ከሆነ ንጹህ ከሆነ ጥሩ ነው። ያ አለመኖር የብዙ ጊዜ አለመኖር ያ የፍቅር ጓደኛ እንደው ቴክስት የምታረጊ የምታዋሪ አለመኖር የማይፈልጉበት ጊዜ አለ። እድሜም አለው። ለወጣቶችም ይሄ ለሃይስኩል ተማሪዎች ምናምን አይሆንም። የምናወራው እድሜያቸው ከፍ ላሉ የእሱ አለመኖር የሚያመጣው ብቸኝነት አለ። የዚህ አብሰንስ የፍቅር ጓደኛ አለመኖር በትዳር ወይ በእጮኝነት አለመኖር የሚያመጣው ብቸኝነት አለ። ይህ ከባድ አይደለም? በጣም የአብዛኛውም ሰው ብቸኝነት ስሜት ከዚህ ጋር የሚያያዝ ይመስለኛል። አብዛኛው ሰው ሳያገባ ሲቀር እድሜው ደርሶ የፍቅር አጋር ሳይኖረው ሲቀር በጣም በብቸኝነት ስሜት የሚሰቃይ ይመስለኛል። የሌሎች ሰዎችን ህይወት በማየት እኔ ስለምን በማለት አሁን ያልካቸውን ነገሮች በሙሉ በመናፈቅ ውስጥ በጣም ብዙ ሰው ብቸኝነት ይሰማዋል እና እንዴት እኔ ብቻዬን ለምን ብቻዬን እያለ ወደ ፈጣሪም የሚጮህበት ምክንያት ይመስለኛል። ይሄ ቀላልም አይደለም፣ ቀላል አይደለም። ስለዚህ ይሄ አራተኛው አይነት ይሄ ነው። አምስተኛው በጣም ኢንትረስቲንግ ነው። ምን ይባላል መሰለሽ? ኳይት ፕሬዘንስ ሎንሊነስ ይባላል። ኳይት ፕሬዘንት ሎንሊነስ ነው። ኳይት ፕሬዘንስ ሎንሊነስ ምን ማለት ነው? በተወሰኑ ጓደኝነት ውስጥ ስትሆኚ፣ ለምሳሌ አንቺ የቅርብ ጓደኛሽ ትኖራለች። ከዛ ትገናኙና ኮንቲኒየስሊ አታወሩ። በጣም ጓደኛ ስትሆኑ ዝም ብላችሁ ኮምፈርተብል የምትሆኑበት ጊዜ አለ። አንቺ እዛ ጋ ቁጭ ብለሻል፣ እሷ እዛ ጋ ቁጭ ብላለች። አንቺ የሆነ ነገር ስራሽን እየሰራሽ ነው፣ እሷ መጽሐፍ እያነበበች ነው። ዝም ብላችኋል። አይጨንቃችሁም ዝም በማለታችሁ። ጥሩ ጓደኝነት ካልሆነ ይጨንቃል። ምነው ዝም አልሽ፣ ምነው ዝም አልሽ ይባባላሉ። ይሄኛው ግን እሷም ዝም ብላ እሱም ዝም ብሎ መቆየት የሚችሉበት ጓደኝነት ነው። በጣም ጥሩ ምልክት ነው። ፍቅረኛም ሆነው የግድ እንደው የቆጤ ባጡን ወሬ እየፈለጉ ማውራት ሳይሆን አንዳንድ ጊዜ ዝም ሲሉ ድራይቭ እያደረጉ ከሆነ እሷ ዝም ካለች እንዲህ ተደግፋ ከዛ እሱም ዝም ለተወሰኑ ደቂቃዎች ማለት ከቻሉ ጥሩ ግንኙነት ውስጥ ናቸው። ይሄ ኳይት ፕሬዘንስ ይባላል። ባልና ሚስትም ሆኖ ባል እዛ ጋ ቁጭ ብሎ ወይ ቲቪ ዜና እያየ ነው፣ ሚስት እዚህ ጋ ቁጭ ብላ ሌላ ነገር እያደረገች ነው። አለማውራታቸው አይረብሻቸውም። ኮምፈርተብል ካልሆነ ግን ምን ይሆናል? ይጨነቃሉ። ዝም ሲሉ የግድ መወራት ያለበት ይመስላቸውና ከዛ ይጨነቃሉ። ያ ኳይት ፕሬዘንስ ካለ ግን ብቸኝነትን ይሰብራል። ትገናኛለች፣ ትጫወቻለች፣ ታወሪያለች። የተወሰነ ደቂቃ ደግሞ ዝም ልትይ ትችላለች እና እንደ መዘጋጋት አይቆጠርም ማለት ነው። ስለዚህ አራተኛው ይሄ ነው። አምስተኛው ይሄ ነው። ስድስተኛው የራሴን ጊዜ እፈልጋለሁ በማለት የሚመጣ ብቸኝነት ነው። ወይም በዙሪያሽ ያሉ ሰዎች የራሴን ጊዜ እፈልጋለሁ በጣም የሚሉ ከሆነ በቃ በዛ የሚያምኑ ከሆነ ብቸኝነት ይሰማሻል። ወይም ደግሞ እኔም ራሴ የራሴን ጊዜ እፈልጋለሁ በተደጋጋሚ ብዙ ካበዛሁት የብቸኝነት ስሜት ሊሰማኝ ይችላል። ይሄ ስድስተኛው ነው። ሰባተኛው ኤግዚስተንሻል ሎንሊነስ ይባላል። ይሄ ትንሽ ለየት ያለ አእምሮ ያላቸው ሰዎች፣ ፊሎዞፈርስ፣ ደራሲዎች ብዙ ጊዜ ብቸኛ ናቸው። በዚህ ዩኒቨርስ ላይ ብቻቸውን እንዳሉ ይሰማቸዋል። አንደርስታንድ የሚያደርጋቸው ሰው ያለ አይመስላቸው። ወይ ስለ ህይወት ነው የሚያስቡት፣ ከሞት በኋላ ስላለው ህይወት ነው የሚያስቡት። አንደርስታንድ ለማድረግ ዩኒቨርስን ነው የሚያስቡት። ያ አንደኛ አይግባቡም ከሰዎች ጋር፣ ስለዚህ ብቸኛ ያደርጋቸው። ይህ ኤግዚስተንሻል ሎንሊነስ ይባላል። ስምንተኛው ዊኬንድ ሎንሊነስ ይባላል። ዊኬንድ ሎንሊነስ ማለት ከሰኞ እስከ ዓርብ ስራ ይሰራሉ፣ ቢዚ ናቸው፣ አይሰማቸውም። ልክ እረፍት ሲሆኑ እሁድ ግራ ይገባቸዋል፣ ብቻቸውን ይሆናሉ ከራሳቸው ጋር። ብቸኝነት ቢሰማሽ በእንደዚህ አይነት ቀን ነው የሚሰማቸው።
ወይም ደግሞ እረፍት ሲወጡ ግራ ግብት ይላቸዋል። ምን እንደሚያደርጉት እረፍቱን ወይኔ ብሰራበት ይሻላል ነው የሚሉት። በዓል ሲሆን ካሌንደር ሲዘጋ የዛ ጊዜ ነው ፔኑ የሚሰማቸው፣ ብቸኝነት በጣም የሚሰማቸው የዛ ጊዜ ነው። በመሮጥ ውስጥ ረስተውት ስለነበረ ነው ዶክተር ነዛው ቢዚ ስለሆኑ አይሰማቸውም። በስራቸው በቃ ስራቸው ወይ ትዳራቸው ነው ስራቸውን ይሰራሉ፣ ቢዚ ናቸው፣ ስራቸውን ኢንጆይ ያደርጉታል። ነገ ስራ የለም ከተባለ ግን ጠዋት ተነስታ የምትሄድበት ግራ ይገባታል። ጠዋት ተነስቶ የሚሄድበት ግራ ይገባዋል። እኔ ብዙ ጊዜ በበዓል ቢሮ ገባለሁ። ትላልቅ በዓል ሆኖ ባለፈው መጽሐፍ እያነበብክ ነበር ያሳለፍከው። በጠዋቱም በተለይ እስከ የሆነ ሰዓት እንደዛ ወይ አንድ ጊዜ ደረስ ብዬ እመጣለሁ እህቶቼ ጋር። ምክንያቱም ልጆቼ ትልቅ ፋሚሊ አለ በእናታቸው በኩልና ባህል አላቸው። እዛ ይሄዳሉ፣ በዓል እዛ ያሳልፋሉ። እኔ ቢሮ ገባለሁ። አሁን እኔ ለእኔ ፔንፉል ብቸኝነት ይሰማሃል ማለት እንችላለን። አይሰማም።